ዛሬ በቤንች ሸኮ ዞን በሼቤንች ወረዳ የም ፏፏቴና ቦይን ፏፏቴ መሃል ላይ ቆሜ የሼቤንች ውብ ተፈጥሮ ቦታዎችን ላስቃኛችሁ ወድጃለሁ። እስከ መጨረሻው አብራችሁኝ እንድትቆዩ ጋብዛለሁ። ሼቤንች እንደሚታወቀው ከቤንች ሸኮ ዞን ውስጥ ከሚገኙት ወረዳዎች መካከል አንዷ ወረዳ ናት። በተፈጥሮ ሀብት የታደለች ምርጥ ወረዳ ናት። እንግዲህ ሼቤንች ተገኝተን ጉዟችንን ወደ ፏፏቴው እናቀናለን። ባይዘዌ ቻሌንጅ ለምትወዱ ሰዎች ይሄ ምርጥ ቦታ ነው፣ ሪኮመንድ አደርጋችኋለሁ። ቦታውን እንግዲህ እስቲ ስንጓዝ አይተው ብዙ ሰዎች ተከትለውን ነበረ። የሰፈሩ ሰዎችም ተከትለውን ነበረ። ቦታውን በጣም የሚታይ ነው፣ የሚያምር ቦታዎች አሉት። እስቲ እንጓዝ አብረን። እዚህ ጋር ባይዘው ድምጹ ይሰማል፣ ከርቀት ነው ድምጹ የሚሰማው። እዚህ ጋር ሆነን የፏፏቴውን ድምጽ መስማት እንችላለን። እንግዲህ ወደ ውስጥ እየገባን ነው። ቦታው ትንሽ ቻሌንጅ ቢያደርግም እንሄዳለን። እስቲ አብረን እንጓዝ። የሚገርም ተፈጥሮ ላሳያችሁ ነው ባይዘው። እንግዲህ እንደዚህ ጢሳውን አሳብረን ገብተን ነው። ብዙ እንትኖች አሉ። የሆነ ቦታ ላይ መግቢያው ላይ ይሄን የመሰለ ነው ከላይ የሚታየው። ስር ስንደርስ ደግሞ ላሳያችሁ። ይሄን ይመስላል ፏፏቴው። ኢትስ አሜዚንግ። በቃ በጣም የሚገርም ነው። በዚህ በኩል አንድ ፏፏቴ አለ። ኔክስት ደግሞ ከዚህ አጠገቡ ላይ ሌላ ሁለተኛ ፏፏቴ እዛው ነው ያለው። አጠገቡ ላይ ወደዚህ ዞር ስንል ሌላ ሁለተኛ ፏፏቴ አለ። የሚገርም ፏፏቴ። ከፍታው በግምት 200 ሜትር በላይ የሚሆን ነው ብለው ነገረውናል። በግምት እንግዲህ ከ200 ሜትር በላይ የሚወረወር ፏፏቴ ነው። ወደ ታች ደግሞ ከ4 በላይ ፏፏቴዎች አሉት የሚቀጥል። ቻሌንጅ ለምትወዱ ሰዎች ይህንን ቦታ ሪኮመንድ ላድርጋችሁ። ውብ ተፈጥሮ። ከረጅም አድካሚ ጉዞ በኋላ ነው እዚህ የተገኘ ነው። በዚህ አጋጣሚ የቲክቶክ ፔጅን ፎሎ እንድታደርጉት እንዲሁም ይህንን ቪዲዮ ሪፖስት እያደረጋችሁ ለብዙ ሰዎች አድርሱልኝ። ከኔ ጋር ብዙ ቦታዎችን እየጎበኘን እንግዲህ የሀገራችንን ውብ ባህል ተፈጥሮዎችን እንቃኛለን። የምንቃኝበት ቻናል ይሆናል ማለት ነው። አብራችሁን